ሰላም እንደምንቆይታችኋል። ይህ የእውቀት ገበታ የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ለእናንተ የሚጠቅሙ እንዲሁም ደግሞ ቪዲዮ እያያችሁ ልጆቻችሁን ለምታስጠኑ ወላጆች እጅግ በጣም ጠቃሚ የሆኑ ቪዲዮዎችን ታገኛላችሁ በዚህ ዩቲዩብ ቻናል ማለት ነው። ዛሬ የተገናኘነው በስድስተኛ ክፍል አካባቢ ሳይንስ በሶስት ነገሮች ላይ እንወያያለን። ስድስተኛ ክፍል አካባቢ ሳይንስ ነው። ስድስተኛ ክፍል ምዕራፍ 2 ክፍል 2 ላይ እንገኛለን ማለት ነው። ክፍል 1 ከዚህ በፊት በቪዲዮ ሰርቼላችኋለሁ ማለት ነው። እሱን ገብታችሁ ማየት ትችላላችሁ። እኔ ከዚህ በፊት የምታውቁኝ በሂሳብ ትምህርት ነው። ዛሬ ደግሞ በአካባቢ ሳይንስ ስድስተኛ ክፍል ላይ ተከስተናል ማለት ነው። ዛሬ የምንመለከታቸው ሶስት ነገሮችን እናሳያችኋለሁ ማለት ነው። እነዛ ሶስት ነገሮች የደም ዑደት ማለት ምን ማለት ነው፣ ደምስ ማለት ምን ማለት ነው፣ እንዲሁም ደግሞ የደም ህዋሶች ማለት ደግሞ ምን ማለት ነው የሚላችሁን እያንዳንዳቸውን በማስታወሻ እየሰጠውን አስረዳችኋለሁ ማለት ነው። እንዲሁም ደግሞ በተለያዩ ፒክቸሮች ወይ ምስሎችንም እናያቸዋለን ማለት ነው። ስለዚህ ይህንን ቪዲዮ ስትመለከቱ ደግሞ ልጆቻችሁን የምታስጠኑ ወላጆች ስፔሻሊ ማስታወሻ የያዛችሁ ልጆች እንዲያጠኑ ማድረግ ትችላላችሁ ማለት ነው። ሲቀጥል ደግሞ አሁን ማስጠናውን ትምህርት ከስድስተኛ ክፍል አካባቢ ሳይንስ የተወሰደ ማስታወሻ ነው። ስለዚህ እዛ ላይ ደግሞ ፎከስ ማድረግ ትችላላችሁ ማለት ነው። አንዳቸውን ምን ይመስላሉ የሚለውን ባህሪያቸውን እንመለከታለን ማለት ነው። እዚህ ጋር እንደምትመለከቷቸው ቅድም እንደነገርኳችሁ ሶስት ነገሮችን እንመለከታለን ብያችሁ ነበረ። የመጀመሪያው ነገር ምንድነው የደም ዑደት ማለት ምን ማለት እንደሆነ፣ እንዲሁም ደግሞ ደም ማለት ራሱ ምን ማለት እንደሆነ፣ እንዲሁም በመጨረሻ ደግሞ ያለችውን ሶስተኛ ምንድነች የደም ህዋሶች የምንላቸው ማለት ነው። ደም ማለት ምንድነው፣ እንዲሁም ደግሞ የደም ህዋሶችን ማለት ምን ማለት እንደሆነ እንመለከታቸዋለን ብያችሁ ነበረ። እዚህ ጋር የምትመለከቷቸው ነገሮች እያንዳንዳቸው ነገር የራሳቸው የሆነ ምን አላቸው፣ ፋንክሽን አላቸው፣ ባህሪ ያላቸው፣ የእያንዳንዳቸውን መገለጫ ባህሪ ስላላቸው እነሱን እንመለከታለን ማለት ነው። እዚህ ጋር የምትመለከቱት ከዋይት ቦርድ ላይ ደግሞ ማስታወሻ ጽፌላችኋለሁ ማለት ነው። እነዛን ማስታወሻዎች ደግሞ ከመጽሐፋችሁ ላይ የተወሰዱ ናቸው። ስለዚህ እነሱን በደንብ አድርገን ልናብራራቸው እንችላለን ማለት ነው። እዚህ ጋር የምትመለከቷቸው ነገር ምንድነው የደም ዑደት ማለት ምን ማለት እንደሆነ፣ እንዲሁም ደም ማለት ምን ማለት እንደሆነ፣ ሶስተኛ ላይ ደግሞ የምናገኘው ፕላዝማ ወይም የደም ህዋሶች የምንላቸው ነገሮች ምን ማለት እንደሆነ፣ እንዲሁም ከዚህ ላይ ደግሞ ባህሪያቸው ምን ይመስላል፣ እንዲሁም ደግሞ ጥቅማቸውስ ምንድነው፣ አንደኛው ከሌላኛው እንዴት ይለያል የሚለውን በደንብ እናያቸው። በመጀመሪያ የደም ዑደት የሚለው ነገር አረፍተ ነገሩ እዚህ ጋር እንደምትመለከቱት የደም ዑደት የምንለው ነገር ምንድነው የሚለው ኦክሲጅንና አልሚ ምግቦችን ለሰውነት ህዋሶቻችን የሚሰራጭበት ሂደት ነው። ያ ማለት ምንድነው አንድ ሰው በኦክሲጅን ወይም ደግሞ ንጹህ አየር ያስገባል። ያን የሚያስገባው ንጹህ ኦክሲጅን ደግሞ ወይም ንጹህ አየር ደግሞ በደም አማካኝነት ይሰራጫል ማለት ነው። ወደ ተለያየ ሰውነት ክፍሎቻችን ይሰራጫሉ ማለት ነው። ስለዚህ አንደኛው ምንድነው የደም ዑደቱ በትክክል መስራት ሲጀምር ወይም በሰውነታችን ውስጥ የደም ዑደት ሲኖር ነው ማለት ነው። ሁለተኛው ደግሞ እዚህ ጋር እንደምትመለከቱት ምንድነው ካርቦን ዳይኦክሳይድ ነው የሚባለው። ይሄኛው CO2 ወይም ካርቦን ዳይኦክሳይድ የተቃጠለ አየር ማለት ነው። የሰው ልጅ ኦክሲጅን ያስገባል። ንጹህ አየር ካስገባ በኋላ የሚያስወጣው አየር ምንድነው የተቃጠለ አየር ነው የምንለው። ወይም ደግሞ ካርቦን ዳይኦክሳይድ የማያስፈልግ አየር በሚያስወጣበት ሰዓት እሱ ራሱ ለመውጣቱ ምክንያት ሊሆን የሚችለው ማን ነው? የደም ዑደት ሲኖር ነው፣ ወይም ደግሞ የደም ዑደታችን መስራት ሲጀምር ነው። ስለዚህ እሱ ብቻም ሳይሆን ምንድነው ካርቦን ዳይኦክሳይድ እና ሌሎች ደግሞ ምኖች ቆሻሻ የሆኑ ነገሮች የማያስፈልጉ ነገሮች ማለት ነው ከሰውነታችን ላይ በሚወጡበት ሰዓት የደም ዑደታችን በሰውነታችን ውስጥ የሚሰራው የደም ዑደት በትክክል መስራት ሲጀምር ያኔ አላስፈላጊ የሆኑ ነገሮች በሙሉ በደም አማካኝነት ወይም በደም ዑደት አማካኝነት ይወጣሉ ወይም እናስወግዳቸዋለን። ስለዚህ ሌሎችና ቆሻሻ በደም አማካኝነት የሚሄድበት ሂደት ስርዓቱ ማለት ነው። ሂደቱ ወይም ሲስተሙ ወይም ሂደቱ በአጠቃላይ ሂደቱ የደም ዑደት ተብለው ይጠራል ማለት ነው። ስለዚህ የደም ዑደት የሚለው ነገር ባጭሩ ይሄን ይመስላል ማለት ነው። ወደ ሁለተኛው ደግሞ ይዣችሁ ሰደመው ደም ራሱ ምንድነው ብለን ልጆች ልንጠይቃቸው እንችላለን ማለት ነው። ለምሳሌ አንድ ወላጅ ልጁን ደም ምንድነው ብሎ ቢጠይቀው ወይ ቀይ ነው የሚለው አለም ደግሞ ፈሳሽ ነገር ነው። ኦፍ ኮርስ ያ የመለሰው ልጅ ደሙ ፈሳሽም ነው በእርግጥም በመልኩ ደግሞ ቀይም ነው። ግን ደም ሁልጊዜ የሚሰራው ቅድም እንደነገርኳችሁ ከሁለት ነገሮች ናቸው። ፈሳሽ ከሆነ ፕላዝማና እንዲሁም ደግሞ ከደም ህዋሶች ምን ይሰራል ማለት ነው? ደማችን ይሰራል ማለት ነው። በነገራችን ላይ ደም ማለት ራሱ የሰው ልጅ የአንዱ አካል ክፍሉ ነው ማለት ነው። ደም ራሱ እንደ አንድ አካል ክፍላችን ነው የምንቆጥረው። ስለዚህ ደም ማለት ከፈሳሽ ከሆነ
ከሆነ ፕላዝማና እንዲሁም ደግሞ ከደም ህዋሶች የሚሰራ ወይም ኤግዚስት የሚደረግ ምንድነው ማለት ነው የአካላችን ክፍል ነው ማለት ነው። ስለዚህ ደም የምንለው እሱ ነው። ፕላዝማ የሚባል ነገር አለ። እንዲሁም ደግሞ ፈሳሽ ነገር ከሆኑ ነገሮች ስላለ ከዛ በኋላ እዚህ ጋር ደግሞ ምንድነው ያስቀመጥኩላችሁ እዚህ ጋር የምትመለከታት ፕላዝማ የምትል ነገር አለች። እንዲሁም ደግሞ የደም ህዋሶች የምትል አንድ ሀረጎች አሉ። ስለዚህ ፕላዝማ የሚለው ነገር ኖርማሊ ምንድነው ውሃና አልሚ ምግቦችን የሚይዝልን ነው። የሰው ልጅ ምን አለ በውስጡ የተወሰነ ፐርሰንቱ የሰው ልጅ በተወሰነ ፐርሰንቱ ውሃ ነው፣ የተወሰነ ፐርሰንቱ ደግሞ ሌላ ነገሮች ናቸው። ስለዚህ ያን ነገር ውሃውን የሚይዝልን በየትኛው ነው? በፕላዝማው ነው። ቅድም እንደነገርኳችሁ ደማችን ውስጥ ምን አለ? ፕላዝማ አለ ብያችኋለሁ። እንዲሁም ደግሞ የደም ህዋሶች አሉ ብያችሁ ነገራችኋለሁ። እነዛ ደግሞ ፕላዝማ የምንላቸው ነገሮች ደግሞ ምኖች ናቸው? በውስጣቸው ምን ይዛሉ? ውሃ የሚያዝ አቅም አላቸው። እዚህ ጋር እንደምትመለከቱት ይሄ ውሃን የሚያዝ አቅም አላቸው። እንዲሁም ደግሞ አልሚ የሆኑ ምግቦችን የሚይዝልን የደም ክፍል ነው። ስለዚህ በአጠቃላይ ፕላዝማ የሚለውን በዚህ መልክ እንይዟለን። ደግሞ ወደ ሁለተኛው ደግሞ ስንሄድ ወይም ሀሌታ ላይ ያለውን ነገር ስንመለከት የደም ህዋሶች ነው። ቅድም እንደነገርኳችሁ ሶስት ነገር ነው ያነሳ ነው። ምን ብያችኋለሁ? የደም ዑደት፣ ደምና የደም ህዋሶች ነው። እነዚህ ሶስት ነገሮች ተመልክተናል። አሁን የምንመለከተው ደግሞ የደም ህዋሶችን ነው የምንመለከተው። የደም ህዋሶች በምንመለከትበት ሰዓት ሶስት የደም ህዋሶች ነው የሚኖሩት ማለት ነው። የሰው ልጅ ሶስት የሆኑ የደም ህዋሶች ነው። አሁን ምሳሌያችን የምናነሳው የሰው ልጅ እያልን ስለምንማር ማለት ክላስ ውስጥ። ስለዚህ የሰው ልጅ ብዬ ላንሳላችሁ። ስለዚህ ሰው ልጅ ሶስት የደም ህዋሶች አሉት ማለት ነው። እነዛ ሶስቱም የደም ህዋሶች ደግሞ ቀይ የደም ህዋሶች፣ ነጭ የደም ህዋሶች እና ፕሌትሌትስ የሚባሉ እነዚህ ሶስት የደም ህዋሶች ናቸው። ስለዚህ እነኚህ ሶስቱም ነገሮች በሙሉ ምን ውስጥ ነው የምናገኛቸው? ደማችን ውስጥ ነው የሚገኙት። አንድ ሰው በደም ውስጥ ምን አለ? ቀይ የደም ህዋስ አለ፣ ነጭ የደም ህዋስ እና ፕሌትሌትስ የሚባሉ ምኖች ነገሮች እነዚህ ህዋሶች ይገኛሉ ማለት ነው። ኦኬ አሁን ደግሞ የምንመለከተው ምንድነው? እነዚህ የምትመለከቷቸው የደም ህዋሶች በሙሉ የራሳቸው ባህሪ ያላቸው፣ አንድ በቅርጻቸው ይለያያሉ፣ ሁለተኛ ሶስተኛ ደግሞ የሚሰጡት ጥቅም አላቸው፣ አራተኛ ደግሞ የሚፈጠሩበትን ቦታ እንመለከታለን ማለት ነው። አሁን እያንዳንዳቸው ብሪፍ አድርጌ ያሳያችኋለሁ። እዚህ ጋር በኖት አስቀምጥላችኋለሁ። ይህንን ማስታወሻ ምናልባት ወዳችሁት ከሆነ እናንተም በማስታወሻ ላይ በመጻፍ የተሻሉ ደግሞ አማራጭ ሪፈረንስ ወይም ደግሞ አጋዥ መጽሐፍ መጠቀም ትችላላችሁ። አሁን በቀጥታ የምንመለከተው የቀይ የደም ህዋሶች፣ ነጭ የደም ህዋሶች እና ፕሌትሌት የምንላቸው ደግሞ እነዚህ የደም ህዋሶች ምን አይነት ባህሪ ያላቸው፣ ጥቅማቸው እንዲሁም ደግሞ ምን አይነት የሆነ ካራክተሪስቲክ አላቸው የሚለውን እንመለከታለን ከአፍታ በኋላ ነው። ህዋሶችንም የደም ህዋሶች ማለት ነው ባህሪያቸው፣ ጥቅማቸው እንዲሁም ደግሞ ምን አይነት የሆነ ለሰው ልጅ ግልጋሎት ይሰጣሉ የሚለውን ደግሞ እዚህ ጋር በመተመለከቱ አረፍተ ነገር ጽፌላችኋለሁ ማለት ነው። እስኪ ያንዳንዳቸው እንመለከት። ቅድም ሶስት ናቸው ብያችሁ ነበር አይደል? እነዛ ሶስቱ ነገሮች የቀይ የደም ህዋሶች አሉ፣ እንዲሁም ደግሞ ነጭ የደም ህዋሶች፣ ሶስተኛ ደግሞ ፕሌትሌትስ ብለን የምንጠራቸው የደም ህዋሶች አሉ ማለት ነው። እነዚህ የደም ህዋሶች ደግሞ እስኪ ያንዳንዳቸው ባህሪያቸው ስንመለከት ቀይ የደም ህዋሶችን እዚህ ጋር እንደማላቸው ከቅርጻቸው አንፃር ስንመለከት ከቅርጻቸው አንፃር እነዚህ መሃላቸው ላይ ምንድነው ጎድጎድ ያለ ባህሪ ነው ያላቸው። ስለዚህ ይሄ ከቅርጻቸው አንፃር ስንመለከተው ነው ማለት ነው። ሁለተኛ ደግሞ በቁጥራቸው ደግሞ ከሌሎቹ የደም ህዋሶች በቁጥር በዛ ያሉ ናቸው ማለት ነው። ሌላ ደግሞ ከሚሰጡት ግልጋሎት አንፃር ደግሞ ኦክሲጅን ከሳንባችን በመውሰድ ማለት ነው። ኦክሲጅን ከሳንባ ይወስዳሉ። ከዛ በኋላ ወደ ተቀረው የሰውነት ክፍሎቻችን የሚሰራጭበት መንገድ በቀይ የደም ህዋስ አማካኝነት ነው። ቅድም ምንድን ያልኳችሁ ደም ራሱ የሚሰራጨው ወደ ተለያየ የሰውነት ክፍሎቻችን የሚሄድበት ሂደቱ የደም ዑደት ነው የሚባለው። ስለዚህ ኦክሲጅን ይሸከማሉ። ኦክሲጅን የሚሸከመው የደም ህዋሳችን ደግሞ ማን ነው? ቀይ የደም ህዋስ ተብሎ የሚጠራው ይህ የደም ህዋስ ኦክሲጅን ከሳንባ ይወስዳል። ከዛ በኋላ ወደ ተለያዩ የሰውነት ክፍሎቻችን ያደርስልናል ማለት ነው። ይሄ ከጥቅማቸው አንፃር ነው ስንመለከት ነው። ሌላ ደግሞ ኦክሲጅን የሚሸከም ደግሞ በውስጡ ሂሞግሎቢን የተባለ ምን አለ ማለት ንጥረ ነገር አላቸው ማለት። ስለዚህ ሂሞግሎቢን የሚባለው በዛ በቀይ ደም ህዋስ ውስጥ ነው የምናገኘው። ያ ስራው ምንድነው? ደም የመሸከም አቅም አለው ማለት ነው። ደም ይሸከማል፣ ወደ ተለያዩ ሰውነት ክፍሎቻችን ያደርስልናል ማለት ነው። ሌላ ደግሞ የሚመረትበትን ቦታቸውን ስንመለከት እነዚህ ቀይ ደም ህዋሶች የሚመረቱት በሰው ልጅ
ስንመለከተው በመቅኔ ላይ። ስለዚህ አንድ ሰው መቅኔው ቀይ የደም ህዋስ ማምረት አቆመ ማለት ያ ሰውዬ ለከፋ ጉዳት ይዳረጋል ወይም ደግሞ ለሌላ ህክምና ይዳረጋል ማለት። ስለዚህ መቅኔዎች ይመረታሉ። ከተመረቱ በኋላ ደግሞ የሚቆዩት ለስንት ያህል ጊዜ ነው? ከመቶ ቀን እስከ 120 ቀናቶች ውስጥ ምን ይሆናሉ? አገልግሎት መስጠት ይጀምራሉ። ከዛ በኋላ ደግሞ እነሱ እንደ ዴድ ኦርጋን ይቆጠሩና እንደገና ደግሞ ተመልሰው ሌላ በመቅኔ አማካኝነት ይመረታሉ እነዚህ ቀይ የደም ህዋሶች ማለት ነው። ሁለተኛ ጋር ስትሄዱ ደግሞ ነጭ የደም ህዋሶችን እንመለከታለን። እነዚህ ነጭ የደም ህዋሶች ደግሞ ከጥቅማቸው አንፃር ስንመለከት ደግሞ እነዚህ በሽታ የሚያመጡ ወይ አምጪ ተዋሲያኖች ማለት ነው ወይም ደግሞ ጀርሞች ወደ ሰውነታችን በሚገቡበት ሰዓት አንደኛ በማጥቃት እንዲሁም በመከላከል የሰውነታችን ጤና የመጠበቅ አቅም አላቸው ማለት ነው። ስለዚህ ያጠቃሉ፣ ይከላከላሉ፣ ከገባም ደግሞ የማጥቃት አቅም አላቸው ማለት ነው። እነዚህ ነጭ ደም ሴሎቻችን ማለት ነው። ስለዚህ ነጭ ደም ሴል አንድ ሰው ጎደለው ማለት ለተለያዩ በሽታዎች የመጋለጥ አቅሙ ከፍተኛ ነው ማለት ነው። ወደ ሁለተኛው ስንመለከት ደግሞ ምንድነው የሚመረቱበት ቦታ ልክ እንደ ቀይ የደም ህዋሶች የት ነው የሚመረቱት ማለት ነው? እነሱም መቅኔ ላይ ይመረታሉ ወይም መቅኔ ውስጥ ይመረታሉ ማለት ነው። ሌላ ደግሞ በቁጥራቸው ከቀይ የደም ህዋሶችን ምን ያነሱ ናቸው? ያነሱ ናቸው ማለት ነው። ቅድም እንደነገርኳችሁ ባህሪያቸው ነበር ያልኳችሁ፣ ጥቅማቸው እንዲሁም አጠቃላይ የሚያሳዩት ባህሪ ወይም ፕሮፐርቲያቸውን ስንመለከት የነበረው ማለት ነው። ሌላ ደግሞ አንድ ወጥ የሆነ ቅርጽ ነው ያላቸው። ቅርጻቸው ወጥ የሆነ ሪጉላር ወይም ቅርጻቸው ወጥ የሆነ ሼፕ ነው ያላቸው። እዚህኛው ላይ ግን ስትመለከቱ ምን እንት ብያችሁ ነበር? ጎድጎድ ያለ ነገር ነው፣ ውስጡ ጎድጎድ ያለ ቅርጽ ነው ያላቸው ማለት ነው። የነዚህ ቅርጽ ደግሞ ስንመለከት አንድ ወጥ ነው። ያ ማለት ቅርጻቸው የተበላሸ ነገር አይደለም። ወጥ የሆነ ቅርጽ ነው ያላቸው ከቅርጻቸው አንፃር ስንመለከት ማለት ነው። ሶስተኛው ደግሞ ስንመለከት እዚህ ጋር እንደምትመለከቱት ሶስተኛው ፕሌትሌትስ የተባለ ይሄኛው ህዋስ ነው። ይሄ ደማችን ውስጥ የሚገኝ የደም ህዋስ ነው ማለት ነው። ይህ የደም ህዋስ ደግሞ ስንመለከት በመጠናቸው ከቀይ የደም ህዋስና ከነጭ የደም ህዋስ ያነሱ ናቸው። ይሄ ከመጠናቸው አንፃር ነው። በብዛታቸው ያንሳሉ ማለት በመጠናቸው ምንድን በብዛታቸው ማነሱ። ሌላ ደግሞ በቅርጻቸው ምን እንት ነው? ክብ ቅርጽ ነው ያላቸው። እዚህ ምስሉ ላይ እንደምትመለከቱት እነዚህ ክብ የሆነ ቅርጽ አላቸው ማለት ነው። ሌላ ደግሞ ሰውነታችን ሲደማ ይሄኛውን በጣም አስፈላጊ ነገር ስለሆነ ነው። አንድ ሰው ሰውነቱ የሆነ በሆነ ነገር እጁ ሲቆርጥ ማለት ነው ከዛ ደም ከፈሰሰ በኋላ ብዙ ደም እንዳይፈስ ሊያደርግልን የሚችል አንድ የደም ህዋስ አለ። እሱም የደም ህዋስ ምን ተብሎ ነው የሚጠራው ማለት ነው? ፕሌትሌትስ ተብሎ ይጠራል። ስለዚህ ሰው እጁ ከቆረጠ በኋላ ደም በሚፈስበት ሰዓት ብዙ ደም እንዳይፈሰው ሰውነታችን የሚጠቀመው አንድ ምን አለ? ህዋስ አንድ የደም ህዋስ አለ። ያን የደም ህዋስ ደግሞ ፕሌትሌትስ ተብሎ ይጠራል ማለት። ስለዚህ እነዚህ ሶስት ነገሮች እናነሳውላችሁ ምንድነው? ቀይ የደም ህዋስ፣ ነጭ የደም ህዋስ እንዲሁም ደግሞ ፕሌትሌትስ ተብሎ የሚጠሩ እነዚህ ሶስቱም የደም ህዋሶች ነበር ያነሳናቸው ማለት ነው። በቀጣይ ቪዲዮ ደግሞ እንገናኛለን ማለት ነው። በቀጣይ ቪዲዮ እዚሁ አካባቢ ሳይንስ ላይ ሌላ ቪዲዮ አቀርብላችኋለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ሁላችንም ቻናል ሰንበት። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አዘንጉት። ከተመቻችሁ